የኤርትራን ኤምሬትን መላው አማራ በኢትዮጵያ ውስጥ ያለ ልዩ ኃይልን አሰማርቶ ያን ሁላ ጊዜ ተዋግቶ ያን ሁላ ክፍለ ጦር አስማርኮ አባታችን ተማርኳል ተደግመናል እያለ ወታደሩ መሳለቂያ አድርጎት እንደ ታላቁ ሩጫ በብዛት ተሰልፎ የምርኮኛው በገፍ የሄደበትን የማዋረድ ሥራ ሰርተው ሲያበቁ ድል ቁርሱ ምናምን እያለ አላገጠ። ሹመትና ስልጣን ተከፋፈሉበት። ኒርሊ በሁለቱም ሳይድ 1 ሚሊዮን ያለቀበትን ጦርነት እንደ ድል አድራጊ ሹመት ተሸላለመበት። ይሄ ነውሩ ያልበቃው አብይ አህመድ አሁን ደግሞ ሐዋሳ ላይ ወታደር አስመረኩ ብሎ ለአፍሪካም እንደው ተመልከቱ። በእውነት በሆነ ሄሊኮፕተር ላይ ገመድ ላይ ተንጠልጥለው አሳየ። ከዚህ በፊት ጀበና ሲሰብሩ ከህንፃ ላይ ሲንሸራተቱ ሲሮጡ በእሳት ነበልባል ውስጥ ሲገለበጡ ምናምን አሳየ። አለቀ በቃ። የሁሉ ኮማንዶ የሁሉ ባለቀይ ቦኔት መጣልህ ምናምን ብሎ አለ። ላከው፣ ግድ የለህም ወደ አማራ ላከው፣ ሌላ ቦታ አትላከው፣ አማራ ያውቅበታል። ላከውና እያንዳንዱ ቅንድቡን ጸጉሩን ተላጭቶ ወንድማማች አስመስሎ ይልክልሃል። ፋኖ በጠርሙስ አይደለም በእርሳስ ይላጨዋል። ላከው አልነው፣ ላከው በሙሉ እንግዲህ የላካቸውን እንዴት አድርጎ የጠዋት ጤዛ እያደረገ እንደላካቸው አይታቸዋል። ዱላውን ተሸክሞ ሲያነቅ አሁንም እናሳያቸዋለን በምልሰት። ሐዋሳ ላይ ትላንትና የፎከረበትን ሰራዊት በሁለት መንገድ ስሙት ያሉት፣ አንድ እንዴት ለቀጠናው ጦርነት ብቻ ሲያስብና ሲደግስ የሚውል ስብስብ እንደሆነ ኦህዴድ፣ ከጦረኝነት ውጭ ፖሊሲ እንደሌለው አብይ አህመድ ያረጋገጠበት፣ ሁለት ሰላማዊ በሆነ ቀጠና እንደው ጦርነት ባለበት ቀጠና የሚዋጋ እሺ የከተማ የምናምን አለ፣ ይሄም ነውር ነው። የከተማ ላይ ውጊያ የሚያደርግ አለ። ከተማ ላይ አድማ ከሆነ አድማ ብተና ታደርጋለ። ከተማ ላይ ጦርነት አይደረግም። ሕፃናት ባሉበት ትምህርት ቤት ባሉበት ወንጀል ነው፣ የጦር ወንጀል ነው የከተማ ውጊያ ማድረግ። ያም ሆኖ የከተማ ውጊያ የሚያደርግ አለ። ይሄ ብቻ አልበቃው፣ ሰላማዊ በሆነ ቀጠና ላይ የሚዋጋ ኃይል አሰማርተናል አለ። ይሄ የፎከረበት ሰራዊት ዕጣ ፈንታው ምን እንደሆነ በማስረጃ አሁን እናሳያችኋለን። ቀድሞ ግን ከነዚህ ሁለት አውዶች ጋር ሆናችሁ እስኪ ያዳምጡት። ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ፣ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። እግዚአብሔር ያሳያችሁ። አሁን እንደዚህ አይነት ሰው በእውነት እንደዚህ አይነት መሳለቂያ፣ ሀገሪቷን እኮ መሳለቂያ ነው እያደረገ ያላት። ድፍን የአፍሪካ ሕዝብ እንኳን ደስ አላችሁ። ወለጋ ላይ እኮ ከ3 ቀን በፊት ወለጋ ላይ ልማት ማልማት አልቻልም፣ ምክንያቱም የውስጡን ቀውስ ማኔጅ ማድረግ አልቻልም ሲል ነበር። ከ3 ቀን በፊት ወለጋ ላይ ለአፍሪካ የሚበቃ ይላል፣ ለምስራቅ አፍሪካ ይላል። ኦሮሚያ ጦርነት ነው፣ አማራ ጦርነት ነው። እስኪ ያስተውሉ። ትግራይ ይኸው አይቆጣጠረውም እኮ ከአዲስ አበባ መውጣት አይችልም። አብይ አህመድ ያውቃል። እሱ ፓርክ ያሰራቸው ፓርኮች ሄዶ ለመምጣት በስንትና ስንት ሰራዊት አጀብ ነው የሚንቀሳቀሰው። ለምስራቅ አፍሪካ እንኳን ደስ ያላችሁ። ለምስራቅ አፍሪካ የሚሆን ሰራዊት ገነባን። እንደው እንዴት እንደሚስቁብን ማለት ነው።